ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የተወደዳችሁ የቻናላችን ተከታታዮች፣ ብዙዎቻችን ሙዝን የምናውቀው ለሰውነታችን ኃይልና ሙቀት የሚሰጥ ተራ ጣፋጭ ፍሬ አድርገን ነው። እውነታው ግን ከዚህ እጅግ የራቀ ነው። ሙዝ ከምግብነቱ ባሻገር ለተለያዩ በሽታዎች ፈውስ ሊያስገኙ የሚችሉ እጅግ አስደናቂ ንጥረ ነገሮችን ይዘዋል። በዚህ ቪዲዮ የሙዝን አስገራሚ የጤና ሚስጥሮች በሳይንሳዊ ማስረጃው የተደገፈ ጠቃሚ መረጃ እናቀርባለን። ወደ ዝርዝር መረጃው ከመግባታችን በፊት እንዲህ ያሉ ጠቃሚ መረጃዎች በወቅት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ድጋፋችሁን ገለጹልን። ለወዳጅ ዘመዶ እንዲደርስ ሼር እንዲያደርጉ በአክብሮት ጠይቃለሁ። የሙዝ 12 አስደናቂ የጤና ጥቅሞች። የመጀመሪያው የአእምሮ ጤናን ለመጠበቅና ስትሮክን ለመከላከል ይረዳል። ሙዝ ከፍተኛ የፖታሽየም ክምችት የያዘ በመሆኑ የአእምሮን ስራ ብቃት ለማሻሻልና ንቁ አእምሮ እንዲኖረን በማድረግ ረገድ ወደር የለውም። ፌኖሊክስና ፍላቮኖይድ የተባሉ ባዮአክቲቭ ንጥረ ነገሮችን አእምሯችን በጭንቀት እንዳይጎዳ እንደ ጋሻ በመሆን ይከላከላሉ። ከዚህም በላይ በሙዝ ውስጥ ያለው ፖታሽየም የደም ስርዓትን በማስተካከል ድንገተኛ የስትሮክ አደጋን ይከላከላል። ጥናቶች እንደሚያረጋግጡት አዘውትሮ ፖታሽየም መውሰድ የስትሮክ አደጋን በ24% የሚቀንስ ሲሆን ዘወትር በምግባችን ውስጥ የምናካተው ከሆነ ደግሞ በስትሮክ ምክንያት የሚመጣን የአካል ጉዳት እስከ 60% ዝቅ ያደርገዋል። በሁለተኛ ደረጃ የልብ ጤናን ለመጠበቅና የደም ግፊትን ለመቆጣጠር ይረዳል። ሙዝ ለደም ግፊት ታካሚዎች ተፈጥሯዊ መፍትሄ ነው። ሙዝ በተፈጥሮ ዝቅተኛ የጨው መጠን ያለው በመሆኑ የደም ግፊትን ለማረጋጋት የሚረዳ ሲሆን በውስጡ የያዛቸው ፋይቶስቴሮልስ የተባሉ ውህዶች ደግሞ በደም ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የልብ ጤና ይጠብቃሉ። ሙዝ የደም ግፊትንና የልብ ድካምን ለመከላከል እውቅና ከተሰጣቸው ጥቂት ምግቦች አንዱ ነው። ሙዝ የደም ስሮችን በማላላት ደም በቀላሉ እንዲዘዋወር የማድረግ የልብ ጫና ይቀንሳል። 3 የጨጓራ ጤናን ለመጠበቅና የምግብ መፈጨት ሂደትን ያግዛል። አብዛኛው ሰው ሙዝ ለጨጓራ ከባድ ይመስለዋል፣ ነገር ግን እውነታው በተቃራኒው ነው። ሙዝ የጨጓራ አሲድን የሚያመጣጥንና የጨጓራ ግድግዳን የሚሸፍን ተፈጥሯዊ አንታአሲድ ነው። በውስጡ ያለው ፔክቲን የተባለ የሚሟሟ ፋይበር የአንጀት ግድግዳን በማለስለስ የሆድ ድርቀትን ይከላከላል። ጥናቶች እንደሚያረጋግጡት ሙዝ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች እንዲራቡ በማድረግ የምግብ መፍጨት ስርዓትን ያቀላጥፋል። ይህም አላስፈላጊ ቆሻሻዎች ከሰውነታችን በቀላሉ እንዲወገድ ይረዳል። 4 ድብርትን በመከላከል ደስተኛ እንድንሆን ያደርጋል። ሙዝ የደስታ ፍሬ ወይም ዘ ሃፒነስ ፍሩት ተብሎ ይጠራል። ይህ የሆነበት ምክንያት በውስጡ ትራይፕቶፋን የተባለ አሚኖ አሲድ ስለያዘ ነው። ይህ ንጥረ ነገር በሰውነታችን ውስጥ ወደ ደስታ ሆርሞን ወይም ሴሮቶኒን ይቀየራል። በተጨማሪም በውስጡ ያለው ዶፓሚን ስሜታችን እንዲነቃቃና ከድብርት እንድንወጣ ይገዛናል። 5 የደም ስኳርን ለመቆጣጠር ይረዳል። ሙዝ በቫይታሚን ቢ6 የበለጸገ በመሆኑ በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። ይህ ቫይታሚን በተለይ ጠዋት የሚሰማን የድካምና የህመም ስሜት በማስቀረት የሰውነትን ኢንሱሊን አጠቃቀም ያሻሽላል። 6 የደም ማነስን ለመከላከል ይረዳል። በሙዝ ውስጥ ያለው ቫይታሚን ቢ6 የሂሞግሎቢን መመረትን ለመደገፍ፣ የኃይል ሜታቦሊዝም ለማሻሻልና የቀይ የደም ህዋስ ተግባርን ለመደገፍ አስፈላጊ ሚና ይጫወታል። ሙዝ በህመም ወቅት ወይም ከድካም በኋላ የሰውነት መመለሻንና የደም ጤናን ለመደገፍ የሚረዳ የምግብ አካል ነው። ሙዝ በትንሽ መጠን ብረት የያዘ ሲሆን ደም ማነስን ለመከላከል ጠቃሚ ነው። እንዲሁም በውስጡ ያለው ቫይታሚን ሲ ደግሞ ብረቱ በሰውነታችን ውስጥ በቀላሉ እንዲመጠጥ ያደርጋል። 7 የአልኮል መጠጥ ምክንያት የሚመጣ ሃንጎቨርን ለማስወገድ ይረዳል። ሙዝ ከወተትና ከማር ጋር ሲወሰድ በከፍተኛ የአልኮል መጠጥ ሳቢያ የሚመጣ ሃንጎቨር በፍጥነት ያስወግዳል። በተጨማሪም ሲጋራ የሚያቆሙ ሰዎች በሙዝ ውስጥ ባሉ ማግኒዥየምና ፖታሲየም አማካኝነት የኒኮቲን ፍላጎታቸውን መቆጣጠር እንደሚችሉ ጥናቶች ይጠቁማሉ። 8 የቆዳ መቆጣጠርና ማቃጠልን ለመከላከል ይረዳል። የሙዝ ልጣጭ ወሳኝ ጥቅም አለው። የልጣጭ ውስጠኛ ክፍል እንደ ሊዩቲንና ካሮቲኖይድ ያሉ አንቲኦክሲዳንቶች ስላሉት በነፍሳት የተነደፈ ቦታ በማሸት እብጠትንና ማቃጠልን መቀነስ ይቻላል። 9 ሞቃታማ አየርን ለመላመድ ይረዳል። ሞቃታማ አየር ባለበት አካባቢ ለሚኖሩ ሰዎች ሙዝን መመገብ የሰውነትን ሙቀት በማመጣጠን የተረጋጋና የተስተካከለ የሰውነት ሙቀት እንዲኖረን ያደርጋል። 10 የጡንቻ ጥንካሬን ለማሻሻል ይረዳል። ሙዝ ለጡንቻ ጤንነት እጅግ አስፈላጊ የሆነውን ፖታሺየምና የማግኒዚየም ምንጭ ነው። በሙዝ ውስጥ የሚገኙት እንደ ካሮቲኖይድና ፌኖሊክስ ያሉ የባዮአክቲቭ ውህዶች በጡንቻዎች ውስጥ የኤሌክትሮድ ሚዛን እንዲጠበቅ በማድረግ ረገድ ትልቅ ሚና ይጫወታሉ። እነዚህ ውህዶች የነርቭ መልእክቶችን በማሳለጥ የጡንቻ መኮማተርን የሚያስተካክሉ ሲሆን በተለይም
በአካል ብቃት እንቅስቃሴ ወቅት የሚከሰቱ የጡንቻ ቁርጠትን ወይም መወጠርን ለመከላከል ይረዳል። ጥናቶች እንደሚያሳዩት ሙዝ አዘውትሮ መውሰድ የጡንቻን ድካም በመቀነስ የሰውነትን የመንቀሳቀስ አቅም ይጨምራል። 11 የሰውነት ብግነትን ለመከላከልና እንደ አንቲኦክሲዳንት ያገለግላል። ሙዝ በውስጡ እንደ ዶፓሚን እና ቫይታሚን ሲ ያሉ ኃይለኛ አንቲኦክሲዳንቶችን ይዟል። እነዚህ የባዮአክቲቭ ውህዶች በሰውነታችን ውስጥ የሚፈጠሩ ጎጂ የሆኑ ነፃ ራዲካሎችን በማስወገድ የሴል ጉዳትን ይከላከላሉ። በተጨማሪም በሙዝ ውስጥ የሚገኙት ፍላቮኖይድስ የተባሉ ውህዶች ከፍተኛ የሆነ የጸረ ብግነት ባህሪ አላቸው። ይህ ባህሪያቸው በሰውነት ውስጥ የሚከሰቱ ህመሞችንና ብግነቶችን በመቀነስ እንደ አርትራይትስ ላሉ የጤና ችግሮች መፍትሄ ለመስጠትና በሽታ የመከላከል አቅምን ለማጠናከር ይረዳል። 12 ለኃይልና ለአካል ብቃት እንቅስቃሴ ይረዳል። ሙዝ በፍጥነት ወደ ኃይል የሚቀየሩ ተፈጥሯዊ ስኳሮችና ፋይበር በመያዙ ለሰውነት ተመራጭ የኃይል ምንጭ ነው። በውስጡ የሚገኙት ፖሊፌኖሎች የተባሉ የባዮአክቲቭ ውህዶች በሰውነት ውስጥ ያለውን የስርዓተ ልመት ሂደትን በማፋጠን የአካል ብቃት እንቅስቃሴን ውጤታማ ያደርጋሉ። ጥናቶች እንደሚያሳዩት ሙዝ ከአርቲፊሻል የስፖርት መጠጦች በበለጠ ሁኔታ ለስፖርተኞች ዘላቂ ኃይልን ይሰጣል። እነዚህ ውህዶች በደም ውስጥ ያለውን የስኳር መጠን በማመጣጠን ድካም ሳይሰማን ረዘም ላለ ጊዜ ንቁ ሆነን እንድንቆይ ይረዱናል። የሙዝ የጎንዮሽ ጉዳቶች ሙዝ ከፍተኛ አልሚ ምግብ ቢኖረውም ለሁሉም ሰው ተስማሚ ላይሆን ይችላል። እያንዳንዱን የጎንዮሽ ጉዳት በዝርዝር ከዚህ በታች እናያለን። የመጀመሪያው የፖታሽየም መብዛት ያመጣል። ሙዝ በፖታሽየም የበለጸገ በመሆኑ ከልክ በላይ መውሰድ በተለይ የኩላሊት በሽታ ባለባቸው ወይም የፖታሽየም ማስወገድ አቅማቸው በተቀነሰ ሰዎች ላይ የፖታሽየም መብዛት መንስኤ ሊሆን ይችላል። 2 የደም ስኳር መጨመር ያስከትላል። ሙዝ ተፈጥሯዊ ስኳር ስላለው በብዛት ሲበላ በተለይ በስኳር በሽታ ለሚሰቃዩ ሰዎች የደም ስኳር መጠን በከፍተኛ ሁኔታ እንዲጨምር ሊያደርግ ይችላል። 3 የሆድ መነፋት ወይም ጋዝ እንዲፈጠር ያደርጋል። በአንዳንድ ሰዎች ላይ ሙዝ በቀላሉ የማይብላሉ ካርቦሃይድሬቶች ስላሉት በተለይም ሳይበስል ወይም ጥሬ ሆኖ ሲበላ የሆድ መነፋት ወይም ጋዝ ሊያስከትል ይችላል። 4 የአለርጂ ምልክቶች ያመጣል። አልፎ አልፎ የላቴክስ ፍራፍሬ ሲንድረም ወይም ላቴክስ ፍሩት ሲንድረም ባለባቸው ሰዎች ላይ እንደ ከንፈርና አፍ ማሳከክ ወይም መብጣት ያሉ የአፍ ውስጥ አለርጂ ምልክቶችን ሊያመጣ ይችላል። 5 የሆድ ድርቀት ያስከትላል። በተጨማሪም አጠቃላይ የፍሳሽና የፋይበር ሚዛን ካልተጠበቀ በጣም ከፍተኛ የሆነ የሙዝ አጠቃቀም የሆድ ድርቀት አስተዋጽኦ ሊያደርግ ይችላል። እነዚህ ምክንያቶች መጠነኛ አጠቃቀሙ ቁልፍ ጉዳይ ሲሆን የኩላሊት በሽታ፣ ቁጥጥር ያልተደረገበት የስኳር በሽታ ወይም የታወቀ አለርጂ ላለባቸው ሰዎች የሙዝ አጠቃቀማቸውን ከመጨመራቸው በፊት የጤና ባለሙያ መመከር አለባቸው። ሙዝ ተራ ጣፋጭ ፍሬ ሳይሆን የጤናችን መድህን ነው። ለአእምሮ፣ ለልብና ለጨጓራ ጤና እንዲሁም ደስተኛ ለመሆን ቢያንስ በቀን 1 ሙዝ መመገብን ልማድ ያደርጉ። ለዛሬ የነበረን መረጃ በዚህ ያበቃ። ይህ መረጃ አስፈላጊና ጠቃሚ ነው ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልቤ እመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር እንሰንብት።